ስብሐት ወክብር ለስሉስ ቅዱስ ይደር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የመስቀል ስር ያደራ ልጆች ሁላችሁም በያላችሁበት እንደምን ዋላችሁ፣ እንደምን ከረማችሁ፣ እንደምን አደራችሁ። ቸርነቱ የማያልቅ መግቦቱ ያልተለየን እግዚአብሔር ለዚህ ሰዓት አድርሶናልና ከቅዱሳን ሁሉ ጋር ዛሬም ዘወትርም የተመሰገነ ይሁን። ሳምንት ካቆምንበት እንቀጥላለን። ነገረ ሃይማኖት መግቢያ አይተን ነው ያቆምነው። ዛሬ ነገረ ሃይማኖት ክፍል አንድን የምንቀጥል ይሆናል። በሳምንት ትምህርታችን ያነሳናቸውን የተወሰኑ ሀሳቦችን ለመከለስ ያክል በመግቢያው ላይ እንደተነጋገርነው ነገረ ሃይማኖት የቤተ ክርስቲያናችን አንዱ ትምህርት ክፍል ሲሆን ማንን እንደምናመልክ ባለቤቱን ለይተን ጠንቅቀን አውቀን የምንረዳበት እግዚአብሔር አምላክ ራሱን የገለጠልንን አባቶቻችን በመንፈስ ቅዱስ ተገልጦላቸው የተረዱትን እግዚአብሔር ማን ነው ብለው ያስተማሩንን የሚመለከውን አምላክ ባለቤቱን የምንረዳበት ለምን ደግሞ እንደምናመልከው ምክንያቱን የምንማርበት ብሎም ደግሞ እንዴት ነው የምናመልከው የሚለውን በአጠቃላይ በነገረ ሃይማኖት ውስጥ ባለቤቱ እግዚአብሔርን፣ ምክንያቱ ደግሞ መንግስተ ሰማያትን ለመውረስ፣ ስርዓቱን ደግሞ አባቶቻችን በሰሩልን ስርዓትና መንገድ አውቀን ጠንቅቀን የምንሄድበት ለመንግስቱ ወራሾች ለመሆን የምንጓዝበት ነው። ሃይማኖት የሚለውን ስንተረጉም ማመን፣ መታመን፣ በየማን የሚያደርስ በአሚን የሚፈጸም መሆኑን አይተናል። ማመን እግዚአብሔር አምላክ ሃይማኖትን ሲሰጠን እርሱ እንደወደደ እርሱ እንደፈቀደ ማንም ፍጡር በተሰጠው ዕውቀት ተመራምሮ ሊደርስበት የማይችል መሆኑ የሚታወቅ ነው። እግዚአብሔር አምላክ ደግሞ ማንም እንደማያውቀው ማንም በዕውቀት እንደማይደርስበት ስለሚያውቅ ከዛም በላይ ደግሞ የቸርነት የፍቅር አምላክ ስለሆነ እርሱ ራሱ በወደደና በፈቀደ የሰው ልጆች ብሎም ቅዱሳን መላእክት ሊረዱበት በሚችሉት መንገድ ተገልጧል። ያንን የተገለጠውን ማመን አሜን ብሎ መቀበል፣ ለዛ ለተገለጠው ደግሞ መታመን። ማመን የልብ ሲሆን መታመን ደግሞ የገቢር ወይንም በስራ የሚገለጥ። ይህን የምናደርግ ከሆነ በአሜን ጸንተን አሜን ስንል ለተነገረው ትምህርት ሃይማኖት ከሆነ እውነት ነው፣ የተነገረው ደግሞ መልካም ምኞት ከሆነ ይሁንልን ይደረግልን ብለን በየማን የሚያቆም ነው። ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲመጣ በቀኝ የምንቆምበት ነው። ሃይማኖት የተገለጠ ነው፣ የተሰጠ ነው። እምነት ደግሞ ያን የተገለጠውን የተሰጠውን ይሁን እውነት ነው ይደረግልን ብለን የምንቀበለው ነው። ስለዚህ ሃይማኖትና እምነት ስንል በአንድ መልኩም ቢመሳሰሉም በአንድ መልኩ ደግሞ የሚለያዩበትን አይተናል። ስለዚህ አንድነቱንና ልዩነቱን የሃይማኖትና የእምነት ሳምንት ስንማማር እንደምታስታውሱት ሃይማኖትን እምነት፣ እምነትን ሃይማኖት ብሎ መግለጽ የመጽሐፍ ቅዱስም የቤተ ክርስቲያንም የተለመደ ነው። ስለዚህ ሃይማኖትን እምነት እንላለን፣ እምነትን ሃይማኖት እንላለን። ስለዚህ ሁለቱን እየቀያየርን ስንጠቀም ተመሳሳይ ሀሳብ እየተነጋገርን እንደሆነ አይተናል። ነገር ግን ሃይማኖት ስንል እግዚአብሔር አምላክ የገለጠው ትክክለኛው እውነት መንገድ ሲሆን እምነት ደግሞ ያንን የተረዳንበት መልስ የምንሰጥበት ይሆናል ማለት ነው። ስለዚህ ሰው አንድ ሃይማኖት ኖሮ የተለያየ እምነት እንደሚኖረው፣ ሃይማኖት የማይለወጥ የማያድግ አንዴ ተሰጥቶ ጸንቶ የሚኖር ሲሆን እምነት ግን ዕለት ዕለት ከእግዚአብሔር ጋር በምናደርገው ግንኙነት እያደግን ስለዚህ ታናሽ እምነት፣ ታላቅ እምነት፣ የወደቀ እምነት ወይም ደግሞ የሞተ እምነት እያልን መከፋፈል እንደምንችል ሳምንት ያየንበት ነው። በሚመሳሰሉበት አንዱ መንገድ
ሃይማኖት እምነትን ያመጣል፣ እምነት ደግሞ ሃይማኖትን ያመጣል። የእግዚአብሔር መገለጥ ወደ እምነት ያደርሰናል። የበለጠ እያመንን ስንመጣ ደግሞ እግዚአብሔር የተገለጠበትን መንገድ በበለጠ ጥቂት እምነት እያለን ከተረዳ ነው ይልቅ ብዙ እምነት ሲኖረን ደግሞ የበለጠ እየተረዳ እንሄዳለን። ስለዚህ ሃይማኖትና እምነት እርስ በራሳቸው የሚያያዙ ናቸው። ለድነት ሁለቱም ያስፈልጋሉ። ሰው የሚድነው የተገለጠውን ሃይማኖት ሲያውቅ፣ ለተገለጠው ሃይማኖት ደግሞ በእምነት መልስ ሲሰጥ ነው የሚል በጥቂቱ ሳምንት ካየናቸው ትምህርቶች እነዚህ ናቸው። ቀጥታ ወደ ዛሬ ትምህርት ስንሄድ ባለፈው ሃይማኖት አንዲት ናት። እግዚአብሔር ስለሆነ የተገለጠው እግዚአብሔር የተገለጠበት መንገድ ለተለያዩ ሰዎች በተለያየ ቦታ እርሱ በወደደና በፈቀደ ለተገለጠላቸው አካላት እነሱ በሚረዱት መንገድ ቢገለጥም እግዚአብሔር አምላክ አንድ ስለሆነ የሚገልጠው ሃይማኖት የሰጠን ሃይማኖት አንዲት ናት። እምነት ግን የተለያየ ሊሆን እንደሚችል በኦርቶዶክሳዊ ተዋሕዶ ቤተክርስቲያን ውስጥ ያለን ምዕመናን ሃይማኖታችን አንድ ነው። እምነታችን ደግሞ በየክርስትና እድገት መጠናችን የተለያየ ይሆናል። የተገለጠውን እግዚአብሔር በትክክል ባለመረዳት ደግሞ የተለያዩ ቤተ እምነቶች በዚህ ዘመን አሉ። ስለዚህ እነሱን ትክክለኛዋን ሃይማኖት ከሌሎቹ ቤተ እምነቶች በምን እንለያታለን፣ በምን እናውቃታለን የሚል ጥያቄ ጠይቄ ያቆምኩት። ስለዚህ የእውነተኛዋ ሃይማኖት መገለጫዎች ምንድን ናቸው? አንድ ሃይማኖት አለኝ የሚል ባለፈው እንደተነጋገርነው ማንም እምነት አለኝ የሚል ወይም በእግዚአብሔር አምናለሁ የሚል ሃይማኖት የለኝም ማለት እንደሚችል አይተናል። ሃይማኖት ማለት ስለሚያመልከው ስለሚያምነው ነገር ያለው የሚያስተምረው ትምህርት ነው። ሃይማኖት ማለት ትምህርት ማለት ነው። ቅድም እንዳልነው ባለቤቱን ማንን ነው የሚያምነው? የሚያምነው ለምንድን ነው? የሚያምነውስ እንዴት ነው የሚለውን ይሄን የሚያብራራበት ኮንቴንት ኦፍ ፌዝ ወይንም የእምነቱ ይዘትን ነው በአጠቃላይ ሃይማኖት የምንለው ማለት ነው። ስለዚህ ማንኛውም ሰው እምነት አለኝ ካለ ሃይማኖት የለኝም ማለት አይችልም። ለምን? ስለሚያምነው ነገር የሚለው የሚያምንበት ምክንያት የሚያምነው ደግሞ ማን ነው ተብሎ ሲጠየቅ የሚመልሰው መልስ ስላለ ያ የሚያብራራው ያ የሚገልጸው ያ የሚያስተምረው ትምህርቱ ለሱ ሃይማኖት ነው። ስለዚህ ሁሉም ሃይማኖት አለን ሊሉ ስለሚችሉ ሃይማኖት ደግሞ አንዲት ስለሆነች ያለችው ያችን እውነተኛዋ ሃይማኖት ከሌሎች አሁን እንድንግባባ ሃይማኖት እንዳንል ሃይማኖት አንዲት ናት። ስለዚህ አማራጭ የለም፣ አንድ ሃይማኖት ነው ያለው። ስለዚህ ከዚህ ከእውነተኛው ሃይማኖት ውጭ ያሉት ለተገለጠው እግዚአብሔር የሰጡበት መልስ ስለሆነ የተሳሳተው የእምነት ድርጅቶች እንላቸዋለን ብዬ ነው። ስለዚህ ችኛዋን እውነተኛዋን ሃይማኖት እንድንግባባ ከሌሎች ቤተ እምነቶች በምን እንለያታለን? የኦርቶዶክሳዊ ተዋሕዶ ሃይማኖት በዓለም ካሉ ሃይማኖቶች መካከል አንዷ ሳትሆን በዓለም እግዚአብሔር የገለጣት ብቸኛ ሃይማኖት ናት። የሚወዳደራት፣ የሚነጻጸራት፣ የሚተካከላት እንዲህ ነው ብለን ከሌሎቹ ጋር ልናነጻጽራት የማይገባ ብቸኛዋ ሃይማኖትን እውነተኛዋ ሃይማኖት ያችን እውነተኛዋን ሃይማኖት ነው ኦርቶዶክሳዊት ተዋሕዶ የምንላት። ኦርቶዶክስ ማለት ቀጥተኛ ነቅ እንከን የሌለባት ቀጥታ ከእግዚአብሔር ተገኝታ ወደ ሰዎች መጣ ወደ ሰዎችና ወደ መላእክት ተሰጣ የምናመልክባት የምንኖርባት ህይወት ያችኛዋን እውነተኛ ሃይማኖት። ስለዚህ እችን እውነተኛዋ ሃይማኖት ኦርቶዶክስ እንላታለን። እችኛዋ ኦርቶዶክሳዊ ሃይማኖት ከሌሎች ቤተ እምነት እንዴት ትለያለች የሚለውን ለማየት የመጀመሪያ የምናየው አንዲት መሆኗን ነው። የመጽሐፍ ቅዱስ ክፍል የምናየው ብርሃነ ዓለም ቅዱስ ጳውሎስ ለኤፌሶን ሰዎች በጻፈው መልእክቱ ምዕራፍ 4 ከቁጥር 5 እስከ 6 ላይ ጌታ አንድ ነው፣ ሃይማኖትም አንዲት ናት፣ ጥምቀትም አንዲት ናት፣ በሁሉም ሁሉ የሚሆን ሁሉም በእርሱ የተገኘ ከሁሉ በላይ ያለ የሁሉ አባት እግዚአብሔር አንድ ነው። እግዚአብሔር ጌታ አንድ ነው። ያ እግዚአብሔር ከቸርነቱ ከፍቅሩ የተነሳ ሃይማኖት እንዲኖራቸው ከፈጠራቸው ፍጥረታት ለሰዎችና ለቅዱሳን መላእክት የገለጣት ሃይማኖትም አንዲት ናት። እግዚአብሔር አምላክ
ከእርሱ ልጅነትን የምናገኝባት ጥምቀትም አንዲት ናት። ከዛ ስለ እግዚአብሔር ማብራራት ይቀጥላል። በሁሉ ሙሉ የሚሆን ሁሉም በእርሱ የተገኘ ከሁሉም በላይ ያለ የሁሉ አባት አንድ እግዚአብሔር ነው። ጌታ እሱ ነው፣ እግዚአብሔር ነው። የተገለጠ እሱ እግዚአብሔር ነው። ልጅነትን በጥምቀት የሚሰጥ አንዱ እግዚአብሔር ነው። ስለዚህ የምናመልከው እግዚአብሔር፣ የተገለጠው እግዚአብሔር፣ ልጅነት የሚሰጥ እግዚአብሔር፣ መንግስቱን የሚያወርሰን እግዚአብሔር አንድ ስለሆነ አንድ ሃይማኖት ብቻ እንዳለ መጽሐፍ ቅዱስ ይነግረናል። የይሁዳ መልእክት ምዕራፍ 1 ቁጥር 3 ላይ አሁንም ስለዚች ስለ አንዲቷ ሃይማኖት አንድ መሆኗን ይነግረናል። ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ግድ ነው እችን አንድ ሃይማኖት አግኝቶ በእሷ መኖር። ከዛ ውጪ ሃይማኖት አለን ቢሉ፣ ከዛ ውጪ እምነት አለን ቢሉ እምነታቸው ሃይማኖታቸው ትክክለኛ አይደለም። ከአንድ ቀጥሎ ሁለተኛ ሶስተኛ ሃይማኖት የለም እና እችን አንዲቷን ሃይማኖት እንድታውቁ እጽፍላችሁ ዘንድ ግድ ሆነብኝ በሚለው መልእክቱ ላይ ከሌሎች ቤተ እምነቶች ትክክለኛዋን ሃይማኖት የምንለይበትን ሙሉ ዝርዝር ጽፎልናል። የመጀመሪያው እቺ ሃይማኖት የሰጠችው ለቅዱሳን ነው። የተቀበሉት ቅዱሳን ከሆኑ ትክክለኛዋ ሃይማኖት ቅዱሳን ያሉባት ለቅዱሳን መስጠት ያለበትን ክብር የምትሰጥ፣ ለቅዱሳን መስጠት የሌለበትን ክብር የማትሰጥ፣ ለቅዱሳን ዋጋ የምትሰጥ፣ ከቅዱሳኑ ጋር አንድ ልትሆን የምትተጋ ሃይማኖት ያቺ ትክክለኛዋ ሃይማኖት ናት። ከአሁን በፊት የነበሩ ቅዱሳን ሃይማኖትን የተቀበሉ ቅዱሳን መላእክት፣ ከአሁን በፊት የነበሩ ቅዱሳንን በአጠቃላይ ነቢያት፣ ሐዋርያት፣ ሐዋርያን አበው፣ ሊቃውንት፣ መምህራንን በአግባቡ ክብር ለሚገባው ክብር የምትሰጥ፣ ቀጥለን በሰፊው እንድናየው እነሱ ያሉባት። ሁለተኛ ላይ አንድ ጊዜ ፈጽሞ ነው የሚለው። አንድ ጊዜ ያቺ ሃይማኖት የተሰጠችው አንድ ጊዜ ነው። ስትሰጥም ደግሞ ፈጽማ ነው፣ እንዳይጨመርባት እንዳይቀነስባት ፍጹም ሆና። ስለዚህ ያቺ ቅዱሳን ያሉባት ሃይማኖት በጊዜ ምክንያት የማትለዋወጥ፣ ዘመን ሲቀየር፣ ሰዎች ሲቀየሩ፣ አኗኗር ሲቀየር፣ ሀገር ሲቀየር አብራ የማትለወጥ፣ በሆነ ጊዜ ሲያስተምሯት የነበሩት ሰዎች ትተዋት ሌሎች በሌላ መንገድ የሚያስተምሯት አይደለችም። ስለዚህ የማትለወጥ መሆን አለባት። የመጀመሪያው ቅዱሳን ያሉባት፣ ሁለተኛ ደግሞ አንድ ጊዜ ስለሆነ የተሰጠችው፣ ፈጽማ ስለሆነ የተሰጠችው የማትለወጥ ናት። ሶስተኛው የተሰጠች መሆን አለባት። ስለተሰጠ ስለሚል ሰዎች ተሰብስበው አንድ ሰው በአእምሮ አመላልሶ ፈልጎ እንዲህ ይሆናል ብሎ ያልበየናት፣ ሰዎች ተሰብስበው እንዲህ ይሁን ብለው ያልወሰኗት የተሰጠች መሆን አለባት። የተለያየ ቤተ እምነቶችን ወደኋላ ታሪካቸውን ብናይ ለገዛ ስጋቸው አስበው ሊሆን ይችላል፣ መጽሐፍ ቅዱስን ጥቅስ ጠቅሰው ሊሆን ይችላል፣ ራእይ ታይቶኛል ብለው ሊሆን ይችላል። በተለያየ መንገድ ካሁን በፊት የነበረው ትክክል አይደለም፣ ለእኔ የተገለጠልኝ መገለጥ ይሄ ነው ብለው የጀመሯቸው እጅግ ብዙ ቤተ እምነቶች በዚህ ያለ ነው። ስለዚህ የአይደለም መስራቿ፣ ሰጪው፣ መገኛው በትክክለኛ ሃይማኖት እግዚአብሔር። ሌላኛው እንድትጋደሉ ተጋድሎ ያለባት መሆን አለባት ማለት ነው። እውነተኛዋ ቤተክርስቲያን ተዘልለን ተኝተን ይሆንልናል፣ ይከናወንልናል፣ ጸድቀናል፣ ጨርሰናል፣ ከኛ የሚጠበቅ የለም
በተለይም ጌታችን መድኃኒታችን ኢየሱስ ክርስቶስ መከፈል ያለበትን ዋጋ ሁሉ ከፍሎልናል። ስለዚህ እኛ ኃጢአት ብንሰራ እንኳን በእኛ ተገብቶ የሚታይ ክርስቶስ አለ። ክርስቶስ ጾሞልናል። ክርስቶስ እንዲያድርጎልናል። ስለዚህ ከኛ የሚጠበቀው ማመንና በቃላችን መናገር ብቻ ነው ብለው በተለይም በመንፈሳዊ ሕይወት ተጋድሎ የሚገባውን አጽዋማቱን፣ ስግደቱን፣ ጸሎቱን፣ ምጽዋቱን በጎ ምግባራት የምንላቸው አያስፈልጉም የሚሉ ዝም ብለው በተድላ በደስታ ለስጋዊ ምኞታቸው ለስጋዊ ፍቃዳቸው እየተገዙ በኃጢአት እንኑር የሚሉ እምነት አለን ግን የሚሉ ወገኖች ትክክለኛ አለመሆኑ የሚታወቀው እውነተኛው ሃይማኖት ተጋድሎ ያለባት እንደሆነ ይነግረናል። እችን ሃይማኖት ነው እንድንይዛት እየመከረን ጽፍላችሁ ዘንድ ግድ ሆነብኝ የሚለው። ስለዚህ በዝርዝር አሁን ያነሳዋቸውን እያየን እንሄዳለን። ስለዚህ እውነተኛውን ከሐሰተኛ ሃይማኖት በምን ለያለን? ሃይማኖት ስለዚህ ጋር እውነተኛውን ሃይማኖት ከሐሰተኛው እምነት ድርጅት በሚል እንድትረዱኝ። ለምን አንዲቱን ከሌላ ጋር ልናነጻጽር፣ አንድ እውነት ሌላ ሐሰተኛ ሃይማኖት የለም። ቤተ እምነት ወይንም የእምነት ድርጅት የሚለውን ነው። ሃይማኖትን በሁለት አድርገን መክፈል ስለማንችል ነው። ያው ሃይማኖቱ ሐሰት ከሆነ እምነቱም ትክክል ስለማይሆን ማለት ነው። ስለዚህ የተሰጠች መሆን አለባት፣ ቅዱሳን ያሉባት መሆን አለባት፣ የማትለወጥ መሆን አለባት፣ ተጋድሎ ያለባት መሆን አለባት የሚለውን በደንብ ማስተዋል ይገባናል። ስለዚህ እውነተኛዋ ሃይማኖት ሰው ያልመሰረታት በሆነ ጊዜ የሆነ ሰው ተነስቶ እንዲህ ነው ብሎ ያልጀመራት መሆን አለባት። ቅዱሳንን መስጠት ያለባቸውን ክብር የምትሰጥ፣ ከዛ ደግሞ በዘመናት በሰዎች በተለያየ መንገድ ጥንትን ነበር የሚታመነው፣ ግን ትክክለኛው ይሄ ነው ብሎ በሆነ ጊዜ ቀድሞውን ልክ ሳይንስን በየጊዜው የሚለዋወጥ ነው። በነገራችን ላይ ሳይንስ የሆነ ጊዜ በትልቅ አስተምሮ ወይም በትልቅ ግኝት ሲነገርለት የነበረ ትልቅ የሳይንስ አስተምሮ ከሆነ ጊዜያት በኋላ የሆነ ሰው መጥቶ የሆነ ምርምር አድርጎ ያንን የሚያፈርስ፣ ከዛም በኋላ የቀድሞ ትምህርት የሚወገዝበት፣ የሚናቅበት፣ የሚጣላበት በሳይንሱ ዓለም እናያለን። በሌሎች ቤተ እምነቶችም እንዲህ ልናይ እንችላለን። ቀድሞ የነበሩ ሰዎች እንዲሉ ነበር፣ ተሳስተዋል፣ አይደለም እንዲህ መሆን አለበት የሚል የሌለባት ናት። ነቢያት የተነበዩት፣ ጌታ መጥቶ የመሰረታት፣ ሐዋርያት የሰበኳት፣ ሐዋርያ ነበው ከሐዋርያን የተቀበሏት፣ ሊቃውንት ያመሰጠሯት አንዲት ሃይማኖት ናት። ሐዋርያት ከጌታ የተለየ ትምህርት አላስተማሩም። ሐዋርያን አበው ከሐዋርያት፣ ሊቃውንቱ ደግሞ ከነሱ ከቀድሞ ከነበሩት አባቶቻቸው መምህራኖቻቸው የተለየ ትምህርት አላስተማሩም። በተጋድሎ ያለፉባት ናት። እዚህ ላይ በሃይማኖት በቤተ ክርስቲያናችን ያሉን መምህራን ቅዱሳን ሊቃውንት ነው የምንላቸው። መማራቸው ሊቅነታቸው ለቅድስና ያበቃቸው ናቸው። ቅድስናው ደግሞ የተገኘው በተጋድሎ ነው የሚለውን በደንብ እንይዝ። ምናልባት ደጋግሜ የምናገረው ሳምንት ላይ የተወሰነ ኮሜንት ሳይ ፍጥነት አለ የሚል የተወሰነ ወንድሞች እናቶች ሀሳብ ስለሰጡ ነው ያዝ እያደረኩ ያለሁት። ስለዚህ የተሰጠ የተቀበልነው ነው የሚለውን እግዚአብሔር ሃይማኖትን ሰጠኛ ደግሞ ተቀበልን፣ የኛ ድርሻ መቀበል፣ አሜን በማለት መቀበል። እግዚአብሔር አምላክ በወደደ በፈቀደ የገለጠውን እኔ እንዲህ ነኝ፣ እንዲህ አምልኩኝ፣ እንዲህ ያደርጋለሁ ሲለን ያንን አሜን ብለን የምንቀበለው ነው እንጂ ከዛ ውጭ የምናደርገው ነገር የለም። የሰው ልጅ ሃይማኖትን ይቀበላል እንጂ ሃይማኖትን ሊሰራ ወይንም ሊያሻሽል አይችልም። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ የሰጠኸኝን ቃል ሰጥቻቸዋለሁና እነርሱም ተቀበሉት። የሰጠኸኝን ቃል ሰጥቻቸዋለሁና፣ ጌታ የሰጠኸኝን ቃል ሲል ከአብ ለወልድ የሰጠውን መስጠት ስንል አብ በልብነቱ ያሰባትን በአብ በልብነቱ ያስባል ስንል መንፈስ ቅዱስም ወልድም ልባቸው አብ ስለሆነ ያሰባል። ሰጥቻቸዋለሁ ሲል ወልድ መናገሩን በምስጢረ ሥላሴ ቀጣይ የምናየው ይሆናል።
በኩነት ውስጥ በአብ ልብ ያስባሉ፣ በወልድ ቃልነት ይናገራሉ፣ በመንፈስ ቅዱስ ሕይወትነት ሕያው ሆነው ይኖራሉ የምንለው። ስለዚህ የሰጠኸኝን ቃል ስለዚህ መገኛው አብ ነው ስንል አብ ልብ ሲሆን ልብነቱ ለሱ ብቻ አይደለም፣ ለወልድም ለመንፈስ ቅዱስም። ስለዚህ ሰጠኸኝ ሲል በአብ ልብነት የታሰበውን ሰጥቻቸዋለሁና ሲል ደግሞ በወልድ ቃልነት መነበሩ፣ ያንን ደግሞ እነርሱም ተቀበሉት። ሃይማኖት ማንም ሰው ተመራምሮ ተፈላስፎ ያገኘውና የሰራው ለዓለምም ያስተዋወቀው አይደለም። የሚቀበሉት ማለት በእምነት የሚቀበሉት አሜን ብለው የሚቀበሉት ነው። ማለትም ውሱን ስጋዊ እውቀት መርምረን አረጋግጠን የምንቀበለው ማለት አይደለም። ሃይማኖትን እንዲህ ነው እንዲህ ቢሆን እንዲህ አይሆንም እንዲሆን በሚለው ውስን በሆነ ስጋዊ እውቀት መርምረን እንደ ሳይንሱ በቤተ ሙከራ እንዲህ ሊሆን እንዲህ ይችላል ብለን አረጋግጠን የምንቀበለው አይደለም። እግዚአብሔር አምላክ የሰጠውን የገለጠውን ያንን አሜን ብሎ የሚቀበል ነው። ሃይማኖት አምነው የሚቀበሉት ወይንም የሚያውቁት ነው። ስለዚህ በሃይማኖት ስናይ ማየት ማመን ነው፣ ማመንም ማየት ነው የሚባል አባባል አለ። ስለዚህ ስናምን እናያለን፣ ስናየን ደግሞ እናምናለን። ስለዚህ እምነታችን ከጊዜ ወደ ጊዜ እያደገ የሚሄድ ነው ማለት ነው። ስለዚህ ሃይማኖት አምነው የሚቀበሉት ወይም ደግሞ የሚያውቁት ነው የምንለው ለዛ ነው። በዚህ በአንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 3 ላይ ብርሃነ ዓለም ቅዱስ ጳውሎስ ወንድሞች ሆይ የሰበኩላችሁን ደግሞ የተቀበላችሁትን በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋል ይልና ያንን ወንጌል ከየት እንዳገኘው ይነግረናል። እዩ የተቀበላችሁትን በእርሱም ደግሞ የታመናችሁበትን የምትኖሩበትን የቆማችሁበትን ያ የተቀበላችሁት ያ የቆማችሁበት እውነተኛ ወንጌል እውነተኛ የእግዚአብሔር ቃል የምትድኑበትን ወንጌል አሳስባችኋል። እኔ ደግሞ የተቀበልኩት ከሁሉ በፊት አሳልፌ ሰጠኋችሁ። እኔ ደግሞ የተቀበልኩትን ከጌታ ተቀብሏልና ከሐዋርያት ተቀብሏልና የእሱ ድርሻ ያንን ጠብቆ አሳልፎ መስጠት ነው እንጂ አዲስ ነገር መጨመር መለወጥ የለበትም። የማትለወጥ ተቀብለው የሚያቀብሏት ስለሆነች ማለት ነው። በአንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይም ለእናንተ ደግሞ አሳልፌ የሰጠሁትን እኔ ደግሞ ከጌታ ተቀብያለሁና። ለዛም ነው እኛ ከሰበክንላችሁ ወንጌል ውጪ የሰማይ መልአክም ቢሆን ቢሰብክላችሁ በእናንተ ዘንድ የተረገመ ይሁን ወይንም ርጉም ይሁን ያለው ለዛ ነው። ለምን? ከእግዚአብሔር በተቀበሉትን መላእክት ይሰብካሉ። መልአክ አለ መልአክ ከዚህ ውጪ አይሰብክም ማለት ነው። እግዚአብሔር አስቀድሞ ለሐዋርያት ከሰጠው ውጪ የሰማይ መላእክትም አይሰብኩም ለማለት ነው። የሰማይ መልአክ ነኝ ብሎ እንኳን ቢሰብክ እንኳን በእናንተ ዘንድ የተለየ ይሁን የተወገዘ ይሁን ወይንም ርጉም ይሁን። ስለዚህ ሃይማኖት የሚቀበሉት ወይንም የተሰጠ ነው። ሃይማኖት የተሰጠው አንድ ጊዜ ነው፣ ያውም ፈጽሞ ያለመቀነስና ያለቀረ ስለሆነ ተሐድሶ ወይንም ለውጥ አያስፈልገውም። ለእምነታችን ለህይወታችን ተሐድሶ ሊያስፈልገን ይችላል። ለሃይማኖታችን ግን ተሐድሶ አይኖርም። ለምን? አንድ ጊዜ ፈጽሞ እግዚአብሔር አምላክ ለሰው ልጆች ይገባቸዋል ባለው መጠን የገለጠው ስለሆነ፣ ስለዚህ የተሰጠንን የተቀበልነውን ሃይማኖት እንቀበላለን፣ እንጠብቀዋለን፣ ለቀጣይ ትውልድ ደግሞ እናወርሰዋለን። ስለዚህ ሃይማኖትን ይቀበሉታል፣ ይጠብቁታል፣ ያወርሱታል እንጂ ላድሰው ላሻሽለው ካሁን በፊት የነበሩ አባቶች እንዲህ ብለው ነበረ፣ አሁን ግን እንዲህ ማለታቸው ትክክል አይደለም፣ እኔ እንደተረዳሁት እኔ እንደገባኝ እኔ እንዳወቅኩት እንዲህ ነው ብለን ልንለውጠው ልናሻሽለው አንችልም። ብዙዎች ስጋዊ ድሎትን ይሄ መንፈሳዊ ትሩፋት ከመትጋት ደካማ ሲሆኑ ቤተክርስቲያንን በእነሱ ልክ መስፋት የሚፈልጉ በእነሱ ልክ ማድረግ የሚፈልጉ እኛ ወደ ቤተክርስቲያን ወደ ትክክለኛው ሃይማኖት እናድጋለን እንጂ ትክክለኛዋን ሃይማኖት ትክክለኛዋን ቤተክርስቲያን ወደኛ ፍላጎት ዝቅ ልናደርጋት አይገባም። ብዙዎች ለስጋ ምቾት እንዲመቻቸው ብዙዎች በስጋዊ እውቀታቸውና መረዳታቸው ብቻ በመታመን ነገረ እግዚአብሔርን በእነሱ ልክ መስፋትና መረዳት የሚሞክሩ
አሉ የተገቢ አይደለም። ስለዚህ እግዚአብሔር ወደገለጠው ቤተክርስቲያን ወዳለችበት ልክ መሰራትና ወደዛ ማደግ ከኛ ይጠበቃል። ለዛ ነው ሰዎች ለአድሰው ልናሻሽለው ይገባል የሚሉት በዛ ልክ በእነሱ ልክ ለመስራት ሲሞክሩ ነው። ታዲያ ይህ ከሆነ የመጀመሪያ የተሰጠው ሃይማኖት ጸን ነበረበት ወይም ምሉ አልነበረም ያሰኛል። እናሻሽለው እናድሰው የምንል ከሆነ እግዚአብሔር አምላክ በመጀመሪያ የሰጣት ሃይማኖት ጸጽ ነበረባት፣ ምሉ አልነበረም ያሰኛል። እግዚአብሔር የሰጣት አባቶቻችን ከእርሱ ተቀብለው ኖረውባት ለኛ ያወረሱን ሃይማኖት ግን ፍጽምት አንድ ጊዜ ተሰጠች ናት። ብሌትና እርጅና የለባትም። እኛ ልንደክም፣ እኛ ልንወድቅ፣ እኛ ልንነሳ እንችላለን እንጂ እቺ የተገለጠችው የተሰጠችው ሃይማኖት ብሌት እርጅና የለባትም ስንል ለዘላለም የምትኖር ለዘላለም ህይወትም የምታበቃ ናት። ስለዚህ የሆነ ጊዜ ተነስተን ልናድሳት ልንለውጣት የሚገባ አይደለችም። በተለያየ ዘመን እቺን እውነተኛዋን ቤተክርስቲያን እናድሳለን እንለውጣለን ብለው የተነሱ መናፍቃን በብርቱ ቅዱሳን አባቶቻችን ሃይማኖትን በመጠበቅ ባደረጉት ተጋድሎ ከቤተክርስቲያን ወጥተው ቀርተዋል። ታሪካቸውም የተረሳ የት እንዳሉ እንኳን የማይታወቁ ቤተክርስቲያን ሁሉን አሳልፋ ሁሉን ጥላ እስካሁን ጸንታ ኖራለች። እግዚአብሔር የሰጣትን ሃይማኖት ይዛ ማለት ነው። ሃይማኖት የተሰጠው በዓለመ መላእክት በስነ ፍጥረት የመጀመሪያዊቱ ቀን እሁድ መጋቢት 29 ቀን ጠዋት 12 ሰዓት ላይ እንደሆነ አባቶቻችን ይናገራሉ። ሃይማኖት ብርሃን ይሁን ብሎ ብርሃንን ሲፈጥር ያ ብርሃን እውቀት ሆኗቸው ለእግዚአብሔር ሰግደው እግዚአብሔር አምላካቸውን በመላእክት ዘንድ ትላንትና የነበራችሁ ስንማማር እንደነበረው ነገረ መላእክት ላይ በሰፊው ቀሲስ ደጀኔ ሲያስተምሩ የነበረው በመላእክቱ ዘንድ ሳጥናኤል ከላይ ሆኖ የፈጠርኳችሁ ብሎ ያ መናወዝ። ስለዚህ አዲስ እግዚአብሔር አምላክ ፈጥሮ ፈጣሪ እያለ አዲስ ፈጣሪ ነኝ ብሎ አዲስ ግኝት አዲስ ያልተገለጠን ይዞ ተነስቶ ያንን እግዚአብሔር አምላክ መኖሩን ብርሃን ይሁን ብሎ ሲናገር ያን ሃይማኖት ተጀምሯል ብለው አባቶቻችን ያስተምራሉ። ስለዚህ ሃይማኖታችን እቺ ትክክለኛው የመጀመሪያዊቱን ሃይማኖት የተቀበሉት ቅዱሳን መላእክት ናቸው። ከዛ ቀጥሎ ከአዳም በዘመነ አበው በዘመነ ኦሪት በዘመነ ወንጌል እንደየዘመኑ የሰዎች መረዳት አቅምና ሁኔታ ቢለያይም ይዘቱ ወይንም ጭብጡ ግን ያው አንድ ነው። ስለዚህ አንዲቷ ሃይማኖት ናት በዓለመ መላእክት ስትመለክ ስትታመን የነበረችው ለአዳም የተሰጠችው በዘመነ አበው በዘመነ ኦሪት በዘመነ ወንጌል እንደየዘመኑ እንደ ሰው መረዳት አቅም በተለያየ መንገድ እግዚአብሔር አምላክ መግቦቱን ቢገልጥም ያው አንድ ነው። እግዚአብሔር አምላክ ተለወጠ አንለውም። አባቶቻችን መግቦቱን ሲሉ አንድ ሕፃን ልጅ እንደተወለደ ወተት ይሰጡታል፣ ከዛ ፍትፍት ይሰጡታል፣ ከፍ ሲል ደግሞ አጥንት ይሰጡታል። እናቱ ለልጁ በሚመጥነው መንገድ ትመግበዋለች እንጂ እናትነቷ የልጁም ደግሞ ሰው መሆን አይለወጥም። ስለዚህ እንደ ሰው አቅም መረዳት መጠን የእግዚአብሔር መግቦቱ በዘመናት ቢለዋወጥም እግዚአብሔር አምላክ በዓለመ መላእክት ያለው እግዚአብሔር ሌላ፣ በኦሪቱ የነበረው ሌላ፣ በሕገ ልቦና የነበረው በዘመነ ወንጌል የነበረው ደግሞ የተለየ ሆኖ አይደለም። ስለዚህ ሰዎች መረዳት አቅም ላይ መሰረት ያደረገ ነው የእግዚአብሔር አምላክ መገለጥ። ከዛ ውጪ ቢገለጥላቸው ከዛ ውጪ የሚገለጥ ከሆነ ሰዎች መረዳት አይችሉም። ለምሳሌ እግዚአብሔርን ማየት አንችልም። ለምን ማየት አንችልም ስንል ለሙሴ ነግሮታል። እኔን ልታዩኝ አትችሉም፣ እኔን አይቶ በህይወት መቆየት የሚችል የለም። ስለዚህ እግዚአብሔር አምላክ በሙሉ ህልውናው አኗኗሩ ሊገለጥልን አይችልም። አባቶቻችንን ለማስተማር አንድን እግዚአብሔር የመረጣት ፀሐይን እንኳን ለተወሰነ ደቂቃዎች አይደለም ለተወሰነ ሰከንዶች በሙሉ አይናችን ማየት አንችልም። እሷን ማየት የማንችል ከሆነ እግዚአብሔር አምላክንስ እንዴት እናየዋለን? ስለዚህ እግዚአብሔር አምላክ የሚገለጠው በእኛ መረዳት አቅም መጠን እሱ በወደደና በፈቀደ ነው እንጂ በሙሉ የማይገለጥልን ለእኛ ጥቅም ሲል እግዚአብሔር አምላክ በተለያዩ ዘመኖች መገለጡን ብርሃነ ዓለም ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 1 ከቁጥር 1 እስከ 2 ላይ ሲነግረን ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት አድሮ ሁሉም ወራሽ ባደረገው ደግሞ ዘመናትን በፈጠረበት በልጁ በዚህ ዘመን
መጨረሻ ለኛ ተናገረን። ስለዚህ ከጥንት ጀምሮ እግዚአብሔር አምላክ ይናገር ነበር፣ ይገለጥ ነበር በብዙ አይነትና በብዙ ጎዳና። በመግቦቱ በረድኤቱ እግዚአብሔር አምላክ ይገለጥ ለአባቶቻችን ነቢያት ተናግሮ ነበር። ነገር ግን ፍጹም መገለጡ በዘመነ ሐዲስ በዘመነ ወንጌል ነው እና በመጨረሻም ዓለምን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ተናገረ ብሎ ይነግራሉ። ስለዚህ እቺ አንዲቱ ሃይማኖት የተሰጠች ስለሆነች የቅዱሳን መላእክት የአበው ቀደምት የነ አዳም፣ ኖህ፣ አብርሃም፣ ሙሴ፣ ዳዊት ብሎም የነቢያት ኋላም የሐዋርያትና የሰማዕታት የጻድቃንና የሊቃውንት ሃይማኖት አንዲት ናት። የተለያየ ዘመን የኖሩ ሰዎች አንዲቷን ሃይማኖት እግዚአብሔር አምላክ በተለያየ ጊዜ በተገለጠበት መንገድ የተገለጠችው አንዲት ሃይማኖት ናት። የቅዱሳን መላእክትን ሃይማኖት ለአዳም ሰጣት። አዳም ለደጋግ አባቶች ለኖህ፣ ለአብርሃም፣ ለሙሴ፣ ለዳዊት ያቺን ሃይማኖት ነቢያት ተናግሯት። ከዛ ሐዋርያን አበው፣ ከዛ ሊቃውንት፣ ከዛ ሰማዕታት፣ ከዛ ጻድቃን ያሉባት ሃይማኖት። ስለዚህ ይችን አንዲቱ ሃይማኖት ስንገልጣት የቀደምት የቅዱሳን መላእክት፣ ከዛም የአዳም፣ ከዛም የደጋግ አባቶች፣ ከዛም የሐዋርያት፣ ከዛ የሐዋርያን አበው፣ ከዛ የሊቃውንት፣ ከዛ የጻድቃን ሰማዕታት አንዲት ሃይማኖት ለነሱ የተሰጠች፣ እነሱም ደግሞ ሳይለውጧት ሳይጨምሩባት በተለያየ መንገድ በተለያየ ቋንቋ ቢገልጿት እንኳን ምስጢሩ ይዘቱ አንድ የሆነ የተሰጠች የተቀበለች አንድ ሃይማኖት አለ። ስለዚህ አዳም የጀመረው ሃይማኖት የለም፣ ሙሴ የጀመረውም ሃይማኖት የለም፣ ሐዋርያት የጀመሩት ከእግዚአብሔር የተለየ የለም፣ ሊቃውንት ያመሰጠሩት ከሐዋርያት ከጌታ ከነቢያት ከመላእክት ያላገኙትን አላስተማሩም፣ ያገኙትን ብቻ ነው ያስተማሩት የሚል። ስለዚህ የመጀመሪያው የተሰጠች የተቀበሏት ማንም ያልመሰረታት መስራቿ ራሱ ባለቤቷ እግዚአብሔር የሆነ ሃይማኖት ትክክለኛ ሃይማኖት። ዝም ብላችሁ በተለያየ ዘመን የነበሩ ቤተ እምነቶችን ፋውንደርስ ኦፍ ዚስ ሪሊጅን ወይም የዚህ ቤተ እምነት መስራች ማን ነው ሲባል ሊዘረዝሩ የሚችሉ ከእግዚአብሔር ውጭ የሆኑ ግለሰቦችን መናፍቃን ልናገኝ እንችላለን። የኛ የክርስትና የኦርቶዶክስ ሃይማኖት መስራቿ ግን ራሱ እግዚአብሔር ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ እሱ የሰጠን እኛ የተቀበልነው፣ ስለዚህ የተሰጠ መሆን አለበት ነው የመጀመሪያው። ሁለተኛው ቅዱሳን ያሉባት እውነተኛው ሃይማኖት ቅዱሳን ያሉባት ብቻ ናት። ለምን? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ስለሚል። ቅዱሳን በሃይማኖት ጸንተው በምግባር ጎልምሰው የሥጋ ምኞታቸውን ትተው ሲገኙ የቅድስና ባለቤት ቅዱስ እግዚአብሔር እነርሱን ቅዱሳንን መሳሪያ አድርጎ ኃይሉንና ስልጣኑን የገለጸባቸው ማህደረ እግዚአብሔር የእግዚአብሔር ማደሪያዎች ናቸው። ማህደረ እግዚአብሔር የእግዚአብሔር ማደሪያዎች ናቸው። ስለዚህ እግዚአብሔር አምላክ እሱ በሰጣቸው ቅድስና እርሱ በሰጣቸው ጸጋ መጠንና ልክ ጸንተው ኖረው እሱ የገለጠውን ሃይማኖት ይዘው በሃይማኖት ጸንተው እሱ ያዘዛቸውን ትእዛዝ በምግባር ጎልምሰው አድገው ከዛ ውጪ ከሃይማኖታቸውና ከምግባር ሊለያቸው የሚችለውን የሥጋ ምኞታቸው ድል አድርገው የእግዚአብሔር የባህሪው ቅድስና ለነሱ ተርፎ የጸጋ ቅድስና አግኝተው እግዚአብሔር አምላክ በቅዱሳኑ ይገለጣልና በሕይወታቸው እግዚአብሔርን ገልጠው በቅዱሳኑ እግዚአብሔር ኃይሉን ገልጦ እግዚአብሔር የሰራባቸው ስለሆኑ የእግዚአብሔር ማደሪያዎች ናቸው። አንዳንዶች ቅዱሳንን በቤተ ክርስቲያን ስናከብራቸው ስለ ቅዱሳን ስናስተምር የሚረዱበት መንገድ ትክክለኛ አይደለም። የእግዚአብሔርን ለቅዱሳን ሰጥታችኋል። ቅዱሳን ምን አድርገው ነው ያደረጉት? ከእግዚአብሔር አግኝተው ነው። ስለዚህ የእግዚአብሔርን ለነሱ ለምን ትሰጣላችሁ? እነሱን በመስበክስ እግዚአብሔርን ለምን ትሸፍኑታላችሁ? ቅዱሳን የእግዚአብሔር ማደሪያዎች ናቸው ስንል ቅዱሳንን ስንገልጥ የምንገልጠው የመጀመሪያ የገለጣቸውን እግዚአብሔርን ነው። በእኛ ቤተክርስቲያን አስተምሮ
የሚሸፈን አምላክ የለም፣ የሚሸፍኑ ደግሞ ቅዱሳን እግዚአብሔር ቅዱሳንን ገልጧል። ቅዱሳን ደግሞ የበለጠ እግዚአብሔር አምላክን ይገልጡታልና የእግዚአብሔርን ለቅዱሳን የቅዱሳንን ለእግዚአብሔር ሳንሰጥ ቅዱሳን በተሰጣቸው የቅድስና ሕይወት በጸጋ ያገኙትን ያንን ብቻ በመግለጽ የእግዚአብሔርና የቅዱሳንን አንዱን ከአንዱ ሳናደበላልቅና ለይተን ሳናውቅ ሳይሆን ለይተን ለቅዱሳን ክብር እንሰጣለን። ለምን? ሃይማኖትን የተቀበልነው ከነሱ ስለሆነ። ለምን? ሃይማኖታችንን የጠበቁልን እነሱ ስለሆነ። ለምን? ሃይማኖትን የሰበኩልን እነሱ ስለሆኑ ቅዱሳን ሃይማኖትን በቃልም በምግባርም በትምህርትም እውነተኛውን እግዚአብሔር የገለጡልን እግዚአብሔርም በእነሱ የተገለጠ ማደሪያ የእግዚአብሔር ማደሪያዎች ስለሆኑ ቅዱሳን የሌሉባት ሃይማኖት ልትሆን አትችልም። ሃይማኖትም አይደለችም። ስለዚህ ክብረ ቅዱሳን ሰፊው ነገረ ቅዱሳን ኮርስ እየተከታተላችሁ ስለሆነ በዛ ላይ በደንብ ማየት ማጥናት ይገባል ማለት ነው። ስለዚህ ቅዱሳን ያሉባት መላእክቱ ካሁን በፊት የነበሩ ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት በትክክል የሚዘከሩባት፣ በትክክል የሚታሰቡባት፣ በትክክል የሚሰበኩባት ብርሃነ ዓለም ቅዱስ ጳውሎስ እኔ እናንተ ደግሞ እኔን ምሰሉ ብሎ እንዳስተማረ እኔ ክርስቶስን እንደመስል እናንተም እኔን ምሰሉ። እግዚአብሔርን ክርስቶስን መምሰል እንዴት ይቻላል ትሉ እንደሆነ እስቲ እኔም ሰው ነኝ እናንተም ሰው ናችሁ እኔን ምሰሉ። የብርሃነ ዓለም ቅዱስ ጳውሎስ ሕይወት የክርስቶስ ሕይወት ነው። ብርሃነ ዓለም ቅዱስ ጳውሎስን መምሰል ደግሞ ክርስቶስን መምሰል ነውና ቅዱሳን በአግባቡ በትክክል የሚሰበኩባት ያሉባት ወደ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ቤተ መቅደስ ውስጥ ስንገባ በግራም በቀኝም በላይም በታችም በተለያየ አቅጣጫ ቅዱሳን የሚሳሉት ለዚህ ነው። ስዕላቸውን የምናገኘው ልንማዘንባቸው እኛ ከነሱ እነሱ ከኛ የማንለያይ አንድ አካል አንዲት ቤተክርስቲያን ስለሆነ አንዲቷ ቤተክርስቲያን ብልቶች ስለሆንን ስለነሱ እናስተምራለን። እነሱ ያሉባት እነሱ የሚገለጡባት እነሱ የሚከበሩባት ሃይማኖት። ስለዚህ ባለፈው ቅዱሳን ምን ያደርጋሉ ስለዚህ አንፈልግም የምንልበት አይደለም። እነኛ የማይዘከሩበት እነኛ የማይታሰቡበት ጌታችን መድኃኒታችን ኢየሱስ ክርስቶስ ሽቶ ስለቀባችው ሴት ሲናገር የጌታ ወንጌል በተሰበከበት ሁሉ የእሷ በጎ ምግባር ይነገራል። ስለዚህ የጌታ የእግዚአብሔርን ነገር በተናገርንበት ሁሉ እርሱ የተገለጠባቸው የእርሱ ማደሪያ የሆኑ ቅዱሳን የሚገለጡባት ያሉባት ሃይማኖት ትክክለኛ መሆኗን እንረዳለን። ሶስተኛው እውነተኛዋ ሃይማኖት የማትለወጥ ናት። ቤተክርስቲያን የማትለወጥ ናት። የማይለወጠው ክርስቶስ መስርቷታልና። ቤተክርስቲያን ፍጹም ባለቤቷና መልኳ ኢየሱስ ክርስቶስ ነው። ክብር ይግባውና አምላከ ቅዱሳን ኢየሱስ ክርስቶስ ፍጹም እንደሆነ እንዲሁ አካሉ የምትሆን ቤተክርስቲያን ነቅ እንከን የሌለባት ፍጽምት ናት። ስለዚህ በዘመናት የምትለወጥ በዘመናት የምትሻሻል በዘመናት የምትታደስ አይደለችም። እግዚአብሔር በዘመን የማይለወጥ የማይቀየር ዘላለማዊ እንደሆነ እንዲሁ ተዋህዶም ሃይማኖታችን ትክክለኛዋ ርትዕት ቤተክርስቲያንም የማትለወጥ የማትቀየር ዘላለማዊ ናት። በሰዎች ክፉ ስራና በሚገጥሟት ማዕበላት ዝናማትና ፈሳሾች ልትመዘንና ልትጠበቅ ልትነቀፍ የምትችል አይደለችም። በእሷ የተጠለሉ በእሷ በቤተክርስቲያን ውስጥ የሚኖሩ ሰዎች በተለያየ መንገድ በብዙ ፈተና ቢወድቁ ቢሳሳቱ ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን አትሳሳትም ስንል እግዚአብሔር አይሳሳትም ማለታችን ነው። እንዲሁ ቤተክርስቲያናት ያሉ በተለያየ እርከን ያሉ ቤተክርስቲያንን የሚያገለግሉ ሰዎች በተለያየ ጊዜ ሊሳሳቱ በተለያየ ጊዜ ሊወድቁ በተለያየ ጊዜ ከሃይማኖት ሊወጡ ይችላሉ። የእነሱ መውጣት የእነሱ መሳሳት የእነሱ መውደቅ ቤተክርስቲያን እንዲህ ናት ተብሎ በእነሱ የምትመዘን አይደለችም። የቤተክርስቲያን መስራቿ የቤተክርስቲያን እውነተኛ ራሷ ልናየው የሚገባው ልንከተል የሚገባው እውነተኛ የሆነ ኢየሱስ ክርስቶስ ነው። በዓለም ያሉ ነገሮች ሁሉ ያረጃሉ፣ ይለወጣሉ፣ ይቀየራሉ። የክርስቶስ አካሉ የምትሆን ተዋሕዶ ርትዕት ቤተክርስቲያን ግን ማርጀት መለወጥ መቀየር በእሷ ዘንድ ከቶ የለምና
እውነተኛዋ ሃይማኖት የማትለወጥ ሚልክያስ ምዕራፍ 3 ቁጥር 6 ነው እግዚአብሔር አልለወጥ። ዕብራውያን ምዕራፍ 13 ቁጥር 7 ላይ ኢየሱስ ክርስቶስ ትናንትና ዛሬ እስከ ዘላለም ያው ነው። ልዩ ልዩ እውነት የሆነ የእንግዳ ትምህርት አትወሰዱ። የእንግዳ ትምህርት አዲስ የቀድሞውን የሚለውጥ እንግዳ የምንለው አዲስ የሚመጣ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው እንጂ ጸጋ ስጦታ ነው። በተሰጠው በተገለጠው ቢጸና መልካም ነው እንጂ በመብል አይደለም። ስለዚህ ለመብል ለመጠጥ ለወዳቸው ለስጋቸው ብለው የቀድሞውን ለነሱ ያልተመቻቸው ለነሱ ያልተስማማቸው ሊለውጡ የሚችሉ ለመብል የሚያደሉ አሉ። ስለዚህ ለመብል አይደለም በዚህ የሚሰሩባት አልተጠቀሙምና ሃይማኖታችን ለምን አንድ ጊዜ ፈጽሞ የሚለው ቃል ቅድስት ቤተክርስቲያን ነቅን ከሌለባት ፍጽምት መሆኗን አንድ ጊዜም በክርስቶስ ክቡር ደም ተመስርታ የሲኦል ደጆች የሆኑ አህዛብና መናፍቃን ድል ታደርግ ዘንድ ለቅዱሳን መሰጠቷን ያስረዳል። ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በብዙ ዘመናት የተነሱ መናፍቃን ተገንጥለው ተለይተው የወጡባት አላያን ነገስታት መናፍቃን እርኩሳን መናፍስ ሊቋቋሟት ያልቻሉ ሊያፈርሷት ብዙ ተግተው ሊለውጧት ብዙ ታግለው እነሱ ወድቀው የቀሩባት እሷ ግን የጸናች ማቴዎስ ወንጌል ምዕራፍ 16 ቁጥር 18 ላይ በዚች ዓለት ላይ ቤተክርስቲያን እንሰራለን የገሃነም ደጆች አይችሏትም አያናውጧት። በነቢያትና በሐዋርያት መሰረት ላይ የታነጸችና ወልድ ዋህድ የባህሪ አምላክ ክርስቶስ የማዕዘን ራስ የሆነላት ርትዕት ተዋሕዶ ለዘላለም ጸንታ ትኖራለች እንጂ የምትለወጥ ቤተክርስቲያን የለችን። የሚለወጥ ሃይማኖት የለም። አራተኛ ተጋድሎ አለ ያለባት። እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ነው። ስለዚህ በትክክለኛው ሃይማኖት ውስጥ እስካለን ድረስ ተጋድሎ አለ። መንፈሳዊ ተጋድሎ ማለት አንድ ሰው የሚያምንበትን እምነት የተገለጠለትን ያመነበትን እምነት የተገለጠው ደግሞ ሕግና ስርዓት ስላለው እግዚአብሔር አምላክ እንዲመራበት የሰጠውን የሚመራበትን ሕግ ከዛ ደግሞ ለምንድን ነው የምናመልከው የሚለውን የሚያመልከውን የሚያልመውን ተስፋና የሚወደውን ነገር ተከትሎ ከግቡ ለመድረስ ማድረግ ያለበትን ማድረግ የሌለበትን መተው። አታድርግ የተባለው በሕግ አድርግ የተባለው ደግሞ በትእዛዝ ተሰጥቷል። ስለዚህ ትእዛዛት ተሰጥተዋል። አድርግና ሕግ አታድርግ ሕግ አድርግ ደግሞ ትእዛዛት። ስለዚህ ማድረግ ያለበትን በማድረግ ማድረግ የሌለበትን ደግሞ በመተው። ይሄ ለምን ይሆናል ስንል በነፃ ፈቃዱ መወሰን ስላለበት እግዚአብሔር አምላክ ሲፈጥረን ከዛም ደግሞ እውነተኛ ክርስትናን ከመሰረተልን በኋላ ለሰው ልጆች ያጸናልን ያቆየልን ነፃ ፈቃዳችን። እግዚአብሔር አምላክ ነፃ ፈቃድ ሰጥቶን ስለተፈጠርን ሰው የመምረጥ ነፃነት አለ። አዳም ዕፀ በለስን የበላው የመምረጥ ነፃ ፈቃድ ስላለው አሁንም ጌታችን መድኃኒታችን ኢየሱስ ክርስቶስ ከአዳምና ከሔዋን መርገም ካዳነን በኋላ መዳን በእኛ ነፃ ፈቃድ ላይ የተመሰረተ ነው። እግዚአብሔር አምላክ አስገድዶ ወደ ጽድቅ አስገድዶ ወደ ኃጢአትም አይመራም። ወደ ጽድቅ ብንሄድ ምን እንደምናገኝ እንዴት ወደ ጽድቅ መሄድ እንዳለብን ነግሮናል፣ አሳይቶናል። ወደ ኃጢአት መሄድ እንደሌለብን አስተምሮናል። ወደ ኃጢአት ብንሄድ ደግሞ የምናገኘውን ነግሮናል። ከዚህ ውጪ ያለው እግዚአብሔር አምላክ ባሳየን መንገድ ብንሄድ ቸርነቱ እየበዛልን ሰይጣንን እያሸነፍን እንሄዳለን። ስለዚህ ሰው በነፃ ፈቃዱ ወስኖ በሙሉ ልቦናው በሙሉ ኃይሉ የሚያደርገው የውስጥና የውጭ መንፈሳዊ እንቅስቃሴ ጥረትና ትግል መንፈሳዊ ተጋድሎ እንለዋለን። ስለዚህ በነፃ ፈቃዱ እግዚአብሔር አምላክ ሁላችን እንድንድን አድርጎናል። እግዚአብሔር አምላክ የተወሰኑትን ለሲኦል መርጧል የሚል የቤተክርስቲያን አስተምሮ አይደለም። የጸጋ ብቻ የሚል የፕሪዲስቲኔሽን ነፃ ፈቃድ እስከሰጠ ድረስ በነፃ ፈቃድ የምንደርስበትን የምንወስነውን የምናደርገውን የምንታገለውን ማንኛውም የሆነ የውስጥም ሆነ የውጭ መንፈሳዊ ጥረትና ትግል ከኛ ይጠበቃል። ያንን በዓለም ሳላችሁ መከራ አለባችሁ፣ ግን አይዟችሁ ዓለምን አሸንፌያታለሁና ከኔ ጋር ብትሆኑ
ታሸንፋላችሁ፣ ከኔ ጋር ካልሆናችሁ ደግሞ ትሸነፋላችሁ ብሎ በተደጋጋሚ ተጋድሎ እንዳለብን መከራ እንዳለብን በመከራ አልፎ ህይወትን ሰጥቶናል ክርስቶስ። ስለ ሃይማኖት ተጋድሎ የምንፈጽምበት ነው። የማቴዎስ ወንጌል ምዕራፍ 24 ቁጥር 9 ላይ በዚያን ጊዜ ለመከራ አሳልፈው ይሰጧችኋል፣ ይገድላችኋማል፣ ስለ ስሜም በአሕዛብ ሁሉ የተጠላችሁ ትሆናላችሁ ብሏቸዋል ሐዋርያት። ልትቀበለው ያለህን ያንን መከራ አትፍራ። ዮሐንስ ራዕይ ምዕራፍ 2 ቁጥር 10 ልትቀበለው ያለህን መከራ አትፍራ፣ እነሆ እንድትፈተኑ ዲያብሎስ ከእናንተ አንዳንዶቻችሁን በወህኒ ሊያገባችሁ አለው። 10 ቀን መከራን ትቀበላላችሁ፣ እስከ ሞት ድረስ ታመንኩ የሕይወት አክሊልንም እሰጥሃለሁ። በዚያን ጊዜ ጌታ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። የማቴዎስ ወንጌል ምዕራፍ 16 ቁጥር 24 ላይ መስቀሌን አይደለም የሚለው መስቀሉንም መከራውንም በክርስትና ስንኖር ቀጥለን የምናያቸው ከማጋ ነው ተጋድሎ ከማጋ ነው የምንዋጋው የሚለውን እናያለን። ያንን መከራ መቀበልን፣ ስጋችንን ድል ማድረግን፣ ዲያብሎስን ርኩሳት መናፍስትን ድል ማድረግን ያንን ነው መስቀሉን ተሸክሞ ይከተለኝ። የሐዋርያት ሥራ ምዕራፍ 14 ቁጥር 22 ላይ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። ስለዚህ እውነተኛው ሃይማኖት ተጋድሎ አለባት። የመጀመሪያው የምንጋለው ከፍቃደ ስጋ ጋር የሚደረግ ውጊያ ነው። ፍቃደ ስጋችን መብላት፣ መጠጣት፣ ማረፍ፣ ለኔ ብቻ ይላኝ የሚል በብዙ ነገር የነፍስን ፍቃድ ከእግዚአብሔር ፍቃድ እንድንወጣ የሚያደርገን የሚዋጋን አንዱ ስጋዊ ፍቃድ ነውና አብዝቶ መብላት፣ አብዝቶ መጠጣት፣ አብዝቶ ማውራት፣ አብዝቶ ዋዛ ፈዛዛ ማብዛት ከመንፈሳዊ ከእውነተኛው ሃይማኖት ውጪ ያወጣልና ከነኚህ እንጋደላለን። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 ላይ ወንድሞች ሆይ ዕዳ አለብን፣ እንደ ስጋ ፍቃድ ግን እንኖር ዘንድ ለስጋ አይደለም፣ እንደ ስጋ ፍቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ስራ ብትገሉ በህይወት ትኖራላችሁ። ስለዚህ ሞትና ህይወት ተሰጥቶናል። ወደ ሞት የምትወስደው ለስጋ ፍቃድ መገዛት ነው። በመንፈስ ግን የስጋን ፍላጎት ድል አድርገን ብናሸንፋቸው፣ በመንፈስ ግን የሰውነትን ስራ የስጋ ፍቃድ ብንገድል በህይወት ትኖራላችሁ። ስለዚህ ሰው የሚፈተነው ብዙ ጊዜ ከራሱ የስጋ ፍቃዳት ጋር፣ ስጋዊ ፍቃድ፣ ቅልፍ ማብዛት፣ ትምህርትን መጥላት፣ ከጸሎት መራቅ፣ ልተኛ፣ ስራ ይበዛብኛል፣ ደክሞኛል፣ እንዲሆኛለው ብለን ለስጋችን ስናደላ ያንን በስጋችን ፍላጎት ስንሸነፍ ሞት ያገኘናል። ከተጋድሎም ደግሞ እንጎድላለን ማለት ነው። ሁለተኛ ከርኩሳን መናፍስት ጋር የሚደረግ ጦርነት። ዲያብሎስ ጥንት ጠላታችን ይባላል። ሰውን ሲፈጥር እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ከሚለው ጀምሮ ዲያብሎስ በሰው ልጅ ከተፈጠረ ጀምሮ ጠላትነቱ የጸና ሰይጣን በጣም እጅግ ብዙ የሆኑ የመዋጋት ልምድ ያለው አደገኛ ጦረኛ ነው። ያንን የምናሸንፈው ደግሞ ስንበረታ ነው። በአንደኛ ጴጥሮስ ምዕራፍ 5 ከቁጥር 8 እስከ 9 ላይ ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ባላጋራችሁ ዲያብሎስ ጥንት ጠላታችሁ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ስለዚህ ተጠንቀቁ፣ ተጋደሉት ነው። በምን እንጋደለዋለን ስንል በእምነት ጸንታችሁ ተቃወሙት ዲያብሎስን። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ፣ ተዋጉት። ኤፌሶን ምዕራፍ 6 ቁጥር 11 ላይ። ስለዚህ ከስጋ ፍቃዳትና ከርኩሳን መናፍስት ጋር የሚደረግ ተጋድሎ ስላለ መንፈሳዊ ተጋድሎ ያለ በነገር ሃይማኖት ላይ ትክክለኛው ሃይማኖት ላይ ለመኖር አሁን በዘረዘርናቸው ልክ ባለው ሃይማኖት ውጭ እንዳንወጣ ምን አይነት ጥንቃቄ እናድርግ የሚለውን ፈጠን እያልኩ ለማየት እንሞክራለን። ሃይማኖት ከእግዚአብሔር የሰጠና የተቀበልነው እንደመሆኑ እንዲሁም በአንድ በኩል ሰጪው እግዚአብሔር ባህሪው የማይደረስበትና ረቂቅ ምጡቅ በመሆኑ በሌላ በኩል ደግሞ ተቀባዮቹ እኛ ሰዎች አቅማችን ውስን ስለሆነ
እግዚአብሔር ሃይማኖት የተሰጠ ነው፣ ልንለውጠው አንችልም። የሰጠን እግዚአብሔር ደግሞ ባህሪው ረቂቅ ነው፣ ሊደረስበትና ልንመረምረው የማንችል ነው። ከዛ ደግሞ በተቃራኒው የኛ አቅም ውስንነት አለ። ስለዚህ ጥንቃቄ ያስፈልገዋል። ስለዚህ የተሰጠውን የተቀበለውን እንዳንቀንስ እንዳንጨምር፣ ተመራምረን ልንደርስበት የማንችለውን እግዚአብሔር አምላክን በእኛ ልክ አድርገን እንዳንናገረው፣ እንዳናብራራው፣ ወደኛ ልክ እንዳናመጣው የኛ አቅም ውስን ስለሆነ፣ ስለዚህ እግዚአብሔር የገለጠውን ያን ትክክለኛውን ሃይማኖት ለመያዝ ምን ያስፈልጋል? ጥንቃቄ ያስፈልጋል። የመጀመሪያው ከተጻፈው አለማለፍ ነው። ከተጻፈው አለማለፍ፣ የተጻፈው የተብራራው የተገለጠልን ያበቂ። አንዳንድ የእምነት ድርጅቶች ያሉ አማኞች ከየት እንዳመጡት ማን እንደነገራቸው የማይታወቅ ነገር ግን ከመጽሐፍ ቅዱስ ከመምህራን ያልሰሙትን ከመጽሐፍ ቅዱስም ያላነበቡትን እምነት ይዘው ሲያስተምሩ እናገኛለን። በብዙ ቦታ ብዙ ነገር ማንሳት እንችላለን። ስለዚህ ከተጻፈው አለማለፍ ስንል በቤተክርስቲያን የትምህርት ምንጮች የሆኑ ሁለት ናቸው። የመጀመሪያው ቅዱስ ትውፊት ነው። ሁለተኛው ቅዱስ መጽሐፍ። ቅዱስ ትውፊት ለመጽሐፍ ቅዱስ መገኛ ትልቅ ወይንም መመዘኛ ነው። መጽሐፍ ቅዱስ ደግሞ የቅዱስ ትውፊት እውነተኛ መመዘኛ ነው። ስለዚህ በእግዚአብሔር መንፈስ ቅዱስ ልዩ ስራ በቤተክርስቲያን ውስጥ ከትውልድ ወደ ትውልድ ሲሸጋገር የመጣ ትምህርት በመጽሐፍ ያለ መጽሐፍ ቅዱስ ውስጥ ያለ ውጪ አለማለት፣ ጥንት ቀደምት አባቶች መምህራን ያላሉትን፣ ጥንት ነቢያት ሐዋርያት ያልጻፉትን ለማንበብ መሞከር፣ ማንን መናገር፣ ከተጻፈው አለማለፍ ነው። አቅማችንን ማወቅ ትልቁ ዕውቀት አለማወቅን ማወቅ ነው ይላል። ስለዚህ በእኛ በተረዳ ነው በእኛ ልክ የሆነን ነገር ከመተርጎም ውጪ ጥንት ቀድሞ የነበሩ አባቶች ምን አሉ? የሆነ መጽሐፍ ቅዱስን ክፍል እያነበብን ግር ያለን ብናገኝ እንዲህ የሆነው እንዲህ ነው ብለን በራሳችን የእምነት ደረጃ፣ በራሳችን የእውቀት፣ በራሳችን የመንፈሳዊ ትጋት ማነስ ልክ ያንን ሳናውቅ በራሳችን ለመበየን በራሳችን ለመተርጎም ከማሰብ ይልቅ ቀድሞ የነበሩ ሊቃውንት ምን ብለውታል? እኔ ይሄንን ልደርስበት ላውቀው የምችል አይደለም። ስለዚህ ከኔ የተሻሉ አባቶች ሊያስረዱኝ፣ ሊያብራሩልኝ፣ ሊያመሰጥሩልኝ ይችላሉ ብሎ አለማወቅን አቅምን አውቆ የቀደሙ አባቶችን ከቀደሙ አባቶች የሰሙ መምህራንን ቤተክርስቲያን መጠየቅ ያስፈልጋል። ሶስተኛው እግዚአብሔር እናውቀው ዘንድ ግልጽ ያላደረጋቸውን ነገሮች አለመዳፈር። እግዚአብሔር አምላክ ያልገለጻቸው ወይንም እሱ ለሰው ልጆች ግልጽ ያላደረጋቸውን አንዳንድ ነገሮች አለመድፈርና የራስ ብያኔ አለመስጠት። ሌላኛው አንድ ጥቅስ ብቻ ላይ አለመንጠልጠል። አንድ ጥቅስ ላይ የምንጠለጠል ከሆነ አንዱን ጥለን አንዱን አንጠልጥለን የምንኖር ከሆነ ከእውነተኛው ሃይማኖት አፋ ወይንም በውጪ ያስቀረናልና እነኚህን ሰዓታችን ስለሄደ ሳምንት እንደገና የተለያዩ የመጽሐፍ ቅዱስ ክፍሎችን እያጣቀስን ከተጻፈው አለማለፍ ሲባል ምንድነው? አቅማችንን ማወቅ፣ አቅማችንን አውቀን መኖር ወይንም አንድ ጥቅስ ላይ ብቻ ለመንጠልጠል የሚለውን አንድ ጥቅስ ላይ ብቻ መጠልጠል የት ሊያደርስ ይችላል የሚለውን ቀጣይ ሳምንት እናየዋለን። ያስተማረን የመከረን የገሰጸን የቅዱሳን አባቶቻችን አምላክ ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። ስብሐት ለእግዚአብሔር። ይቆየን። ቃልዮትን ያሰማልን። መምህራችን የአገልግሎት ዘመኑን ያርዝምልን። እግዚአብሔር ይስጥልን።